የነፍስ ምግብ ነው ይባላል። ነገር ግን ከዛሬ 1500 ዓመታት በፊት ዓለም ገና በሙዚቃ ሳይንስ ፊደል ሳትቆጥር 5 የንባብና የዜማ ምልክቶችን ወይም ኖታዎችን በመፍጠር ለዓለም ድንቅ ጥበብን ያበረከተ አንድ ኢትዮጵያዊ ሊቅ ነበር። እርሱም ቅዱስ ያሬድ ነው። ለመሆኑ ይህ ታላቅ ሊቅ ሰማያዊን ዜማ እንዴት ሊያገኝ ቻለ? በትምህርቱ ተስፋ ቆርጦ ከሰነፈበት ደረጃ ተነስቶ እንዴትስ የኢትዮጵያ የትምህርትና የባህል ምሰሶ ሊሆን ቃቃ? በዚህ ቪዲዮ ስለ ቅዱስ ያሬድ ሙሉ የሕይወት ታሪክ፣ ስለ ድንቅ ሥራዎቹና ብዙዎቹ ስለማያውቋቸው ያልተሰሙ ምስጢራዊ ታሪኮች በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ቅዱስ ያሬድ የተወለደው በ505 ዓመተ ምህረት ጥንታዊቷ የአክሱም ከተማ ውስጥ ነው። አባቱ አብድዩ ወይም ይስሐቅ፣ እናቱ ደግሞ ክርስቲና ወይም ታውክሊያ ይባላሉ። ያሬድ ገና በ7 ዓመቱ አባቱ ስለሞተበት እናቱ በዘመኑ ታዋቂ መምህርና የአክሱም ጽዮን ጎበዝ ወደ ነበሩት ወደ አጎቱ ወደ መምህር ጌዲዮን ዘንድ ለትምህርት ሰጠችው። ነገር ግን የሚገርመው ይህ የዓለም ሊቅ በልጅነቱ ትምህርት ጨርሶ አይገባውም ነበር። ፊደል መለየትና ቃላትን ማያያዝ አቅቶት ለብዙ ዓመታት ተቸገረ። መምህሩ አጎቱ ሊያስተምሩት ቢጥሩም ትምህርቱ ስላልገባው በተደጋጋሚ ይቀጡት ነበር። ያሬድ በትምህርቱ ባለመሳካቱ እጅግ አዘነ፣ ተስፋም ቆረጠ። በመጨረሻም ከአክሱም ከተማ ወጥቶ መድረሻ ወደ ሌለው በረሃ ተሰደደ። ቅዱስ ያሬድ እየተጓዘ ሳለ ድካም ስለበረታበት ከአንድ ትልቅ ዛፍ ስር አረፈ። እያለቀሰና ስለ ጣፋንታው እያሰበ ሳለ አንዲት ፍጡር ትኩረቱን ሳበችው። አንዲት ትንሽ ትል የዛፉን ፍሬ ለመብላት ወደ ላይ ለመውጣት ትሞክራለች። ትሏ ወደ ላይ ትወጣለች፣ ትወድቃለች፣ ትወጣለች፣ ትወድቃለች። ቅዱስ ያሬድም በትኩረት መቁጠር ጀመረ። ትሏ 1 2 3 እያለች በትዕግስት እየወደቀችና እየተነሳች እስከ 6 ጊዜ ወደቀች። በሰባተኛው ሙከራዋ ግን ተሳክቶላት ዛፉ ላይ ወጥታ ፍሬዋን ተመገበች። ይህንን ያየው ቅዱስ ያሬድ ትልቅ የሕይወት ትምህርት አገኘ። ይህች ደካማ ትል ተስፋ ሳትቆርጥ ከቀጠለች እኔስ ለምን ተስፋ ቆርጣለሁ? በማለት ራሱን ወቀሰ። ወዲያውኑ ወደ መምህሩ ተመልሶ ይቅርታ ጠይቆ ትምህርቱን በትጋት ቀጠለ። እግዚአብሔርም አእምሮውን ከፈተለት። በአጭር ጊዜ ውስጥም ብሉይና ሐዲስን የቤተ ክርስቲያን ዕውቀቶችን ጠንቅቆ በመማር ሊቅ ሆነ። የቅዱስ ያሬድ ታሪክ እዚህ ላይ አያበቃም። ጥንታዊው ታሪክ እንደሚነግረን 3 መለኮታውያን ወፎች በወፍ አምሳል የመጡ መላእክት ማለት ነው ቅዱስ ያሬድን ወደ ሰማያዊቷ ኢየሩሳሌም ወሰዱት። እዚያው መላእክት እግዚአብሔርን የሚያመሰግኑበትን ማራኪ ዜማ ሰማ። ቅዱስ ያሬድ ወደ ምድር ከተመለሰ በኋላ ያንን የሰማይ ዜማ በልቡ ይዞ አክሱም ጽዮን ቤተ ክርስቲያን ውስጥ ድምፁን ከፍ አድርጎ አዜመው። ይህም መኃልየ ጽጌና ድዋ የተሰኙት ታላላቅ ሥራዎቹ መጀመሪያ ነበር። ቅዱስ ያሬድ የፈጠራቸው 3 መሠረታዊ የዜማ ግኝቶች አሉ። አንደኛ ግዕዝ፣ ይህም ማለት ለተራ ቀናት የሚዜም ረጋ ያለ ማለት ነው። ሁለተኛው እዝል ነው፣ ለጾምና ለሐዘን ቀናት የሚሆን ልብ የሚነቃ ማለት ነው። ሶስተኛው ደግሞ አራራይ ነው፣ ለደስታና ለበዓላት የሚሆን ቀለል ያለና የሚያስፈነጥስ ዜማ ነው። እነዚህን ዜማዎች በጽሑፍ ለማስፈር 5 የንባብ ምልክቶችን ወይም የሙዚቃ ኖታዎችን ፈጠረ። እነሱም ይዘት፣ ድፋት፣ ቀናት፣ ጭረትና ርክርክ ይባላሉ። ይህ የሆነው አውሮፓውያን የሙዚቃ ኖታን ከመፍጠራቸው በመቶዎች ከሚቆጠሩ ዓመታት
በፊት መሆኑ ሊቁን ልዩ ያደርገዋል። አሁን ደግሞ ስለ ቅዱስ ያሬድ ብዙዎች ወደማያውቋቸው አስገራሚ ታሪኮች እንለፍ። የመጀመሪያው ታሪክ በዜማ መመሰጥና የንጉሱ ጦር ነው። አንድ ቀን ቅዱስ ያሬድ በንጉስ ገብረ መስቀል ፊት ቆሞ ዜማውን ያቀርብ ነበር። ንጉሱም ሆኑ ያሬድ በዜማው ውበት ከመመሰጣቸው የተነሳ አካባቢያቸውን ሙሉ በሙሉ ረስተውት ነበር። ንጉሱ በዜማው ተገርመው በእጃቸው የያዙትን የብረት ጦር ሳያውቁት በቅዱስ ያሬድ እግር ላይ ተከሉት። ደሙ በከፍተኛ ሁኔታ ይፈስ ነበር። ነገር ግን ያሬድ በዜማው ከመመሰጡ የተነሳ የህመም ስሜት እንኳን አልተሰማውም ነበር። ንጉሱ ነቅተው ነገሩን ሲረዱ በድንጋጤ አለቀሱ። የፈለግከውን ለምነኝ እሰጥሃለሁ አሉት። ቅዱስ ያሬድ ግን የጠየቀው ወርቅና ብር ሳይሆን ፈቃድ አግኝቶ ወደ በረሃ ሄዶ በጸሎት ለመኖር ነበር። ሁለተኛው ደግሞ የተፈጥሮ ሳይንስ ሊቅነቱ ነው። ቅዱስ ያሬድ የዜማ ሊቅ ብቻ አልነበረም። እጽዋትን፣ ወፎችንና የተፈጥሮ ምስጢራትን ያጠና የመጀመሪያው ኢትዮጵያዊ የተፈጥሮ ተመራማሪ ጭምር ነበር። እያንዳንዱ የዜማ ስልቱ ከእጽዋት እድገትና ከወፎች ሕይወት ጋር የተያያዘ እንደነበር በታሪኩ ተመዝግቧል። ቅዱስ ያሬድ ሕይወቱን ሙሉ ለአገሩ የዜማ፣ የጽሑፍ፣ የባህልና የትምህርት ሥርዓትን ከዘረጋ በኋላ የመጨረሻ ዘመኑን በሰሜን ተራሮች በአሁኑ ጸለምት አካባቢ በብቸኝነትና በጸሎት አሳልፏል። በ571 ዓመተ ምህረት በዚያው በረሃ ውስጥ እንደተሰወረ ይነገራል። ዛሬ ድረስ መቃብሩ የት እንዳለ በውል አይታወቅም። ቅዱስ ያሬድ ጥሎልን የሄደው ውርስ ዛሬም ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለምንም ለውጥ እያገለገለ ይገኛል። ቅዱስ ያሬድ ባይኖር ኖሮ የኢትዮጵያ ጥንታዊ የትምህርት ሥርዓትና የብራና መጻሕፍት ታሪክ ምን ሊመስል እንደሚችል መገመት ይከብዳል። የቅዱስ ያሬድ ታሪክ የሚያስተምረን ትልቅ ነገር ቢኖር ምንም ያህል ብንሰንፍ ተስፋ ሳንቆርጥ በርትተን ከሰራንና ፈጣሪን ካመንን የዓለምን ታሪክ መቀየር እንደምንችል ነው። ውድ ተመልካቾቻችን ስለ ቅዱስ ያሬድ ታሪክ ምን ተሰማችሁ? በተለይ ያ የትሏ ታሪክ በሕይወታችሁ ምን ትምህርት ይሰጣችኋል? ሐሳባችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረግና ለሌሎችም እንዲደርስ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ማራኪ ታሪኮች ሁልጊዜ እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። ሰላማችሁ ይብዛ።